እናቴ ልቤ ደሞ ምን ፈለክ? እኔ የሆነ ነገር ካልፈልኩ አንቺ ጋር አልመጣም ማለት ነው? እኔ አንተን ባህሪ መቻጣሁት። እናቴ ትኑር። አሁንስ በዛ። እኔ እንዴት ብታስቢኝ ነው? እኔ እናቴን ካየሁ ሰዓታት ቆየሁ ብዬ ናፍቆትሽ አንገብግቦኝ ነው የመጣሁት። ወይ ናፍቆት ያንገብግቦህ? እኔ ልንገብገብልህ። አሁን አየኸኝ አይደል? በላ ሂዳ ልሂድ። ናፍቄ አይደል የመጣኸው? አየኸኝ አይደል? በቃ ሂድ። ምን መሰለሽ እናቴ ልቤ፣ ናፍቀሽኝ ስመጣ እግረ መንገዴን 7 ዓመት ብትገጭኝ ብዬ ነበር። አመድ ቡን ይበል አንተ ልጅ። እናት እኮ የጉሊት ሰራተኛ እንጂ የድርጅት ኃላፊ አይደለችም። እማዬ ደግሞ ፍቅረኛ ያላገኛት ስለሆነ እኮ ነው። ፍቅረኛ ከመያዝ በፊት ስራ መያዝ አይቀድምም ነበር? ያም ይሁን እሺ፣ እቺን ፍቅረኛህን ግን መቼ ነው የምታስተዋውቀኝ? አይ እናቴ እንዴት አድርጌ ላስተዋውቅሽ? ሲያቀብጠኝ የሀብታም ልጅ ነኝ ብያት፣ እሷ የምታውቀው እናቴ ወደ ውጪ ዕቃ ኤክስፖርት እንደምታደርግ፣ ለስራ ጉዳይ ወደ ውጪ እንደምትመላለስ፣ ብዙ ጊዜ ሀገር ውስጥ እንደማትሆን ነው።